ወደ እስልምና የመጣሁበትን መንገድ ትንሽ ላጫውታችሁ። ውሻ የሞተ ተበሳጭቼ ነበረ። እወደውም ነበረ። አንድ ጓደኛዬ ነበር በካንሰር ተይዞ የሞተው። በዝግታ ሲሞት አይቼዋለሁ። ማክሲመም 8 ወር ይሆናል። ከዛ ጊዜ ጀምሮ ነው ማሰብ የጀመርኩት። በቃ ይሄ ነው፣ በቃ ህይወት ማለት ይሄ ነው። እንወዳለን፣ እንሞታለን፣ እንበላለን፣ ቲቪ እናያለን። በዚህ ትንታኔ አልረካሁም። ጥያቄ መጠየቅ ጀመርኩኝ። ለራሴ ማልኩት እውነተኛ መንገድ ፈልጌ ማግኘት አለብኝ። ጓደኛዬን አወራሁት፣ ክርስቲያን ጓደኛዬን። ሁሉንም ሃይማኖቶችን መረመርኩኝ፣ ግን ምፈልገውን ማግኘት አልቻልኩም። ምንም መርካት አልቻልኩም። ክርስትና፣ ቡዲዝም የመሳሰሉት አልኩት። ታዲያ አንድ ነገር እኮ ረስተሃል አለኝ። አይ አይመስለኝም፣ ሁሉንም አይቼዋለሁ አልኩት። እስልምናን አለኝ። ኢስላም አሸባሪ አይደሉ እንዴ እነሱ? እስልምናማ አልመረመረም፣ እብዶች ናቸው፣ አይሆንም። ግን የኋላ ኋላ አልሐምዱሊላህ አንድ ቀን ወደ መስጂድ የሄድኩ ራሴን አገኘሁት። መኪናዬን አቁሜ መግባት እስከ መጨረሻ አልቻልኩም፣ ያፈረዱኛል ብዬ ስላሰብኩኝ። ወደ በሩ ተጠጋሁኝ። አካባቢውን ቃኘው፣ ምንም እንደሌለ ሳውቅ ተረጋጋሁኝ። አቡ ሐምዛ ከበር ወጣ። ይሄ ነው በቃ አልኩኝ። በቃ መሞቴ ነው አልኩኝ። መጠየቅ ወደ መፈልጋቸው ጥያቄ ሄድኩኝ። መስጊድ ካሉት ወንድሞቼ ጋር ተቀምጬ ይሄ ነገር አልገባኝም ብዬ ስጠይቅ በራሳቸው አመለካከት አይመልሱልኝም። ሁሌም ቢሆን ቁርአን ያነሱና ይከፍቱታል። የቱ ጋር እንደሆነ በደንብ ያውቁታል። ገጽ 142 ይሄ ነው፣ ይኸውልህ አሉኝ። አነበበውና እገረማለሁ፣ እደነቃለሁ። የመጀመሪያ ሐሳቤ የነበረው ወደዚህ ስመጣ ሙስሊሞች አሸባሪ ናቸው ብዬ ነበረ። ነገር ግን በተቃራኒው ነው። ቆምኩኝና ለራሴ እንደዚህ ያልኩት፣ ጊዜው ደርሷል። ማታ ከአላህ ጋር ንግግር ይኖረኛል። አላህ ሆይ እኔ ካንተ ንግግር ይኖረኛል። በቃ የቱ ጋር ምልክት እንደሆነ አሳየኝ። ማንኛውም ነገር ስጠብቅ ነበረ፣ የመብረቅ ብልጭታም ሆነ ሌላ ነገር። ከዛም ጀምር አልኩኝ። ምንም ነገር አልተፈጠረም። እንደዚህ የቱ ጋር ብዙር ምንም ነገር አልተፈጠረም። ምንም ነገር። በጣም ተበሳጨሁ። አላህ ይሄ ነው እድልህ አልኩኝ። ይሄ ነው እየጠየቅኩ ነው። እዚህ ነኝ እየጠየቅኩ ነው። የታል ምልክቱ? ቁርአን ገለጥኩኝ። ካቆምኩበት ቀጣዩን ገጽ ሱብሃንአላህ ያነበብኩት አንቀጽ ለእናንተ ምልክት ይሆናል። በቂ ምልክት አሳየናችሁ። ወደ ሰማይ ተመልከቱ፣ ኮከቦች፣ ምድር፣ ባህር። የሚያውቁ ሰዎች እነዚህ ምልክቶች ናቸው። ሱብሃንአላህ ዓለሜ ተቀየረ። በቃ ቁርአኑ ላይ ማፍጠጥ ጀመርኩኝ። በቃ ተደናግጫለሁኝ። ማንን ማመን አልቻልኩም። አካባቢ ይሄ ሁላ ተአምር ከቦኝ ምልክት መጠየቄ ፍጥረት ካለ ፈጣሪ አለ ማለት ነው አልኩኝ። ቁርአኑ ዘጋውና የሚገርም እንቅልፍ ተኛሁ። በቀጣዩ ቀን ወደ መስጂድ ሄድኩኝ። አልሐምዱሊላህ በድጋሚ አቡ ሐምዛ አዛው ነበሩ። አቡ ሐምዛ እንደ ገጠመኝ በቃ ዛሬ ሙስሊም ትሆናለህ አሉኝ። መስጂድ ውስጥ ስገባ ብዙ ሰዎች መግባት ጀመሩ። ያ ሌሊት 1000 ሰው ነበረ። ለካስ የመጀመሪያ የረመዳን ሌሊት ነበረ። ከሰዎች ፊት ቆምኩኝ። እውነቱን ለመናገር የጺም ባህር ነበር የሚመስለው። ቃሎቹን ማመን ማለት ጀመርኩኝ። ፍርሃት የሚባለው ነገር ከሰውነት የተወገደ። አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ሁሉም ወንድሞቼ መጮህ ጀመሩ። ተክቢር፣ አላሁ አክበር። የሆነ ነገር ያጠፋው ነበር የመሰለኝ። ለዛ ትንሽ ወደ ኋላ አልኩኝ። ሁሉም ወደ እኔ መምጣት ጀመሩ። አይሆንም እሱ ያለው እንዳልኩኝ እርግጠኛ ነኝ። እኔን ማቀፍ ጀመሩ፣ መሳም ጀመሩ። መዛ እኔ ያልከው ህይወቴ ማቀፍ ተስሜ መላቅም። በዛ ወንድማማችነት ምን ያህል እንደሆነ ተረዳው። ከሰዎች አይን እንባ ይታይ ነበረ። ወደ ቤት በጣም ደስ የሚል ስሜት። ሁሌም ሃይማኖቶች እንደተመረመሩ እመክራቸዋለሁ።
በተለይ እስልምና ይሄን ማለት እፈልጋለሁኝ። ከምወደው አንቀጽ ውስጥ አንዱን ልንገራችሁና ልጨርስ። በሃይማኖት ማስገደድ የለም። ቅኑ መንገድ ከጠማማው መንገድ በእርግጥም ተገለጠ። ሱረቱል በቀራ 2:256። አሰላሙ አለይኩም። ከካይዘን ጂፕሰም ቦርድ ሲሊንግ ኤንድ ፔይንት ተርጓሚ አህመድ መሐመድ